ኢሳይያስ ምዕራፍ 1 ቁጥር 9 ሶወሰ እግዚአብሔር ጸባኦት እምእያ ትረፈ ለነ ዘርአ ከመሰዶም እንኮነ ወከመ ገሞራ እመሰነ የሰራዊት ጌታ እግዚአብሔር ዘርን ባያስቀራልን ኑሮ እንደ ሰዶም በጠፋን ነበር እንደ ጎሞራም በመሰል ነበርን። ይህ ያለው ልዑለ ቃሉ ነቢዩ ኢሳይያስ በትንቢት መነጽር የክርስቶስ ድህነት የእመቤታችን ልደት ባየበት ጊዜ ነው። በእውነት ይህች ቅድስተ ቅዱሳን ንጽሕተ ንጹሐን የድህነታችን ምክንያት የመድኃኒታችን መገኛ የሆነች እግዚአብሔር የሰጠን ክብርና ውዳሴ ለእርሱ ይሁን። እሷ ባትወለድ ኑሮ እሷ ባትገኝ ኑሮ የኛ ድህነት እንሹር ሊሆን አይችልም። ለዛም ነው ክርስቶስ አዳምን 5500 ዘመን እንዲጠብቅ ያደረገው። ስለዚህ የእመቤታችን የግንቦት 1 ቀን በዓለ ልደቷ በሰላም እንኳን አደረሳችሁ እያልኩኝ መልካም ምኞቴን እገልጻለሁ። ይህ አካውንት ፎሎ፣ ሼር፣ ላይክ፣ ሪፖስት ማድረግ እንዳይረሳ። ሰላም